ሆኛል ስንል ያኔ ያም ማንነታቸውን እየጨመሩ ይሄዳል። ጥሩ ነገር ሰርታችሁ ሰው በርታ በርቺ ካላለ ምን ነው ዝም አልክ አያምርም እንደው እህቶች በተለይ ደግሞ የሆነ ባሎችን ለማስደሰት ብዙ ነገር አድርጎ ባሎች ገብቶ ዝም ብሎ ቅሪላቸውን ይጠይቃሉ። ለምንድን ነው የሚያደርጉ? መልካም ስራ ሰርቶ ማበረታታት ስለሚፈልጉ ነው። ነገም የተሻለ ነገር ለመስራት ጥሩ ነው። ዛሬ ደስ ይላል፣ የሰራሽው ወጥ ይጣፍጣል፣ ያደረከው ነገር ያደረግሽው ነገር በጣም ቤቱ ያምራል፣ በጣም እግዚአብሔር ይባርክሽ ሲባል ነገ ከዛ የበለጠው ነው። ስለዚህ ልጆቻችን ላይ እንደዛ መልካም ስነ ምግባር ቅጣት ብቻ ሳይሆን መልካም ባህሪያቸውን ማበረታታት ይጠይቃል፣ መደገፍ ይጠይቃል፣ ማሟገስ ይጠይቃል፣ ሙገሳ መስጠት ይጠይቃል። እኛ ኢትዮጵያውያን ምን ችግር አለብን? ሰው እንደዚህ ነው ካልክ ቲቪት ውስጥ ይገባል ብለን እናስባለን። ስለዚህ ወደ ቲቪት ይገባለች ወደ ቲቪት ይገባል ብለን መልካም ነገር እንኳን እያየን ጸጥ እንላለን። ስለዚህ ይሄ መልካም ስነ ምግባርን ለመገንባት አይጠቅምም። ሁለት አይነት ነው። ሲያጠፉ ደግሞ ምን ማስያዝ ነው? የልጆችን ባህሪ ቅርጽ ማስያዝን ያካትታል። ከመልካም ባህሪ ሲወጡ ከመልካም ስነ ምግባር ሲወጡ መቅረጽ፣ ማስተካከል፣ ማረም፣ መምከር፣ መገሰጽ፣ ተገቢ የሆነ ቅጣት መስጠትም ሊሆን ይችላል። ሁለቱንም ያማከለ መሆን አለበት። ስነ ምግባር ስንል ሁለቱንም ያማከለ ሐሳብ የያዘ ነው እንጂ ቅጣት ብቻ አይደለም የሚለውን በደንብ ማሰብ ይጠይቃል።